ቤት እስካሁን ባለው ስንት ብር እንደጨረሰብኝ ልንገራችሁ። ከመጀመሪያ ጀምሬ መጀመሪያ ሀብሎ ሲሰራ ጀምሬ ማለት ነው። እንግዲህ ይህ የምታዩት ቤት 53 ቆርቆሮ ነው ወይም ደግሞ 52 ቆርቆሮ ማለት ነው። እኔ በሰዓቱ ቆርቆሮን የገዛሁት አንድ ቆርቆሮ 540 ብር ነው እንደዛ ነው። ብቻ 53 ቆርቆሮ 28600 ብር ነው የጨረሰብኝ። ከዛ በኋላ ወራጅ ቋሚ ምናምን 70000 ጨረሰብኝ። ሚስማር 10000 ጨረሰብኝ። አናጺዎች ለእጃቸው እስከነ ምግብ ነው ያስያዝኳቸው 15000። ያው እንደዚህ የባጃጅ ምናምን ትንንሾች ወጪ የሌለበት ነው የምደምርላችሁ። ከዛ በኋላ ጭቃውን ለማስለጠፍ ለሁለት ጊዜ ልጥፍ፣ ከዛ በኋላ ደግሞ ድራቦሽ 30000 ብር ያዙት ማለት ነው። በነገራችን ላይ በጣም የወደኳቸው ጭቃ እንትኖች መራጊዎች ነው ለጣፊዎች ነው የሚባሉት። በጣም በቃ ሲሚንቶ በሉት እነሱ የለጠፉት እና ከፈለጋችሁ ስልካቸውን አስቀምጥላችኋለሁ። ደቡብ ክልል የትኛውም ቦታ ላይ ሄደው መስራት ይችላሉ ማለት ነው። ያው እዚህ ጋር ሽንት ቤት ነው ያስቆፈርኩትኝ። እኔ እንደ ሴፍቲ ታንከር ነው ያሰራሁት። በነገራችን ላይ ቤት መስራት በጣም ከባድ ነው። እኔ ግን ምን ተማርኩ መሰላችሁ? እንደው ቤት መስራታችሁ ካልቀረ የጭቃ ቤት ከምትሰሩ ብሎኬት ቤት ብትሰሩ ነው የሚሻላችሁ። ምክንያቱም ዋጋቸው አንድ ናቸው። ከብሎኬትና ከጭቃ ቤት ዋጋቸው አንድ ነው። ምንም የሚለያቸው ነገር የለም። እንዲሁም በጣም የሚያደክማችሁ የጭቃ ቤት ነው። የጭቃ ቤት የብሎኬት ቤት ለማስመሰል በቃ እየጠጋገናችሁ እያሳመራችሁ ምናምን የሚወጣው ወጪ ልነግራችሁ አልችልም። በቃ ጥግንግኖሽ ይበዛበታል የጭቃ ቤትና አንደኛችሁን በቃ አይናችሁን ጭፍን አርጋችሁ ሆዳችሁን ቆረጥ አርጋችሁ በብሎኬት ብትጀምሩ ነው የሚሻላችሁ። ቤት የምትሰሩ ሰዎች ዋጋቸው ወላሂ አንድ ናቸው። ምንም ልዩነት የለውም ከጭቃ ቤትና ከብሎኬት ቤት ማለት ነው። ቀስ እያላችሁ ትጨርሱታላችሁ። በብሎኬት ጀምሩት ቤት የምትሰሩ ቤት ሰዎች ማለት ነው። ዋጋቸው አንድ ነው። እኔ ራሱ እንዴ ይሄን አክል አሁን ይሄ 52 ቆርቆሮ ወይም 52 ቅጠል ይሄን አክል ብር ይጨርሳል ብዬ ብናገር ወላሂ ማንም አያምነኝም። ኢትዮጵያ ያለ ሰው እንጂ ውጭ ሀገር ያላችሁ ሰዎች ምታምኑ አይመስለኝምና እስካሁን ባለው እንግዲህ እኔ ሳያልቅ ነው የገባሁት። መስታወት አልተገጠመለትም። ፈራንቹ ዝም ብሎ ቆርቆሮ እንትን ብረቱን ነው የገባው እንጂ መስታወት አልገባለትም። እስካሁን ባለው እስከ 500,000 ብር ጨርሷል። ወላሂ ነው የምላችሁ 500,000 ብር ጨርሶ ገና አላለቀለትም ቤቱ። መሬቱ የተገዛበት ቦታው የተገዛበት የሌለበት ነው የምላችሁ። 500,000 ብር ጨርሶ ገና ቤቱ አላለቀለትም። ብዙ ነገር ይቀረዋል። ኮርኒስ ይቀረዋል። መስታወት አለ። ውጩ አልተገረፈም። በጣም ብዙ ፕሮሰሶች አሉት። ብቻ አንድ ቤት የአንድ የጭቃ ቤት ለማሰራት እንዲሁም በትንሽዬ 53 ቆርቆሮ ወይም ደግሞ 50 ቆርቆሮ ለማሰራት እስከ 1.200,000 ብር ሊጨርስ ነው እኔ ዝም ብዬ ሳስበው ማለት ነው። ሊያውም አሁን ሲሚንቶ በጣም ቀንሷል። እኔ ዳንጎቴ ሲሚንቶ በአንዱ ኩንታል 2000 ብር ገዝቼ ነበር ያሰራሁት። አሁን ላይ ግን በጣም ቀንሶ አንዱ ኩንታል 1400 ብር ነው። የ600 ብር ቅናሽ አድርጓልና ያው ጭቃው 30,000 ብር ተስማማል ለሰራተኞቹ ለጭቃው። ከዛ በኋላ ደግሞ 20 ኩንታል ሲሚንቶ በ2000 ብር 40,000 ጨረሰ። የሰራተኞች የእጃቸው 25,000 ከፈልኩኝ። ከዛ በኋላ ውሃ ጠፍቶ ነበር። ለውሃ 10,000 አልበቃኝም። በሚገርማችሁ ነገር እኔ ውሃ ልክ ሳሰራ ቤቱንም ሳሰራ ውሃ ጠፍቶ ነበር አካባቢው ላይና ከሌላ ቦታ ነበር በባጃጅ እያመላለስኩ ቤቱን ያሰራሁት። የውሃ ብቻ ወደ 15,000 ብር ጨርሻለሁ ለውሃ ብቻ ማለት ነው። ከዛ በኋላ ያው አስፋልት ዳር ስለሆነ ቤቱ ግዴታ ቆርቆሮ አጥር ያስፈልገዋል ብዬ 105 ቆርቆሮ ጨርሷል። ይሄ 250 ካሬ አይደለም በነገራችን ላይ ከ250 ካሬ ይበልጣል ግቢው። 105 ቆርቆሮ ጨርሷል። 105 ቆርቆሮ 57,000 ብር ነው የገዛሁት። እንደገና ደግሞ ለቆርቆሮ ለአጥር ሰሪዎች ደግሞ 10,000 ከፈልኩኝ ማለት ነው። እንደገና በነገራችን ላይ
ቤት የሚያሰራ ሰው ያውቀዋል ወጪው እንዴት እንደሚወጣ። ቤት ማሰራት በጣም ከባድ ነውና በተለይ ለረጅም ዓመት የሚያማምር ቤት ሰርታችሁ ብትገቡ ሰዎች እኔ እንደው አድናቂያችሁ ነኝና አጥሩ ብቻ ወደ 70 ሺህ ነው የጨረሰው አጠቃላይ ማለት ነው። እስከነ ሚስማሩ እስከነ ምናምኑ 70 ሺህ ጨርሷል። ከዛ በኋላ ፍራንች ዶር እንትኑ በሮቹ ደግሞ የፊት ለፊት አንድ መስኮት ነው ያለው። መግቢያ ኮሪደር አንድ አለው ፍራንቹ። ከዛ ከጀርባ ደግሞ የኮሪደር መስኮትና በር አለ። አጠቃላይ ያለ መስታወት በሩ ብቻ ያለ መስታወት 65,000 ብር ነው የጨረሰው በሩ ብቻ ማለት ነውና ያው ገና አላለቀለትም ብያችኋለሁ። ብቻ ቤት የምትሰሩ ሰዎች አላህ ያግዛችሁ። ቤት መስራት በጣም ከባድ ነው ጓደኞቼ። ያው ይሄ ቤት አጠቃላይ ካልኩሌት አድርጌ ቦታ የተገዛበት ብቻ ስንት እንደጨረሰ ቁጭ አረግላችኋለሁ መጨረሻ ላይ ማለት ነው። የውሃ ልኩ ነግሬያችኋለሁ። ቤት ስትሰሩ ቤት ሲሰራ እንድትጣደፉ አይፈልግም። ቀስ በቀስ ተረጋግታችሁ ከልባችሁ እንድታሰሩት ነው የሚፈልገው። ሁሉንም ባንድ ጨርሳለሁ ካላችሁ ግን በጣም ነው የምትጎዱት። በጣም ጉዳት ላይ ትወድቃላችሁ። ቤተሰሪ ምንድነው የሚባለው? ደም አልባ ነው ስጋ አልባ ነው ትላለች እናቴና እኔ በዚህ ቤት እንዴት እንደከሳው ወላሂ በጣም ብዙ ሰዎች መንገድ ላይ ሲሄድ አያቆኝም ነበር ይሄ ቤት በማሰራበት ሰዓት ማለት ነው። ይሄ ቤት ሆኖ ድካም አልነበረምና በተለይ ደግሞ ብቻችሁ ስትሆኑ በጣም ከባድ ነበረ። ያው ይሄ መጨረሻ ላይ ነው መጀመሪያ ላይ ነው ከተሰራ በኋላ አጥሩ ምናምን ሲሰራ ነው። እንደገና እዚህ ጋር ደግሞ የሽንት ቤት እንደ ሴፍቲ ታንከር ነው። በነገራችን ላይ ሽንት ቤቱን ያስቆፈርኩት ከውስጥ አስቆፍሬ ነው ያስወጣሁት። ከውስጥ እየገነቡ ነው የወጡትና ሽንት ቤት ሲሰሩ እንደዛ አድርጎ በብዙ ጊዜ እድሜም ይኖረዋል፣ ሽታውም ይቀንሳል ማለት ነውና እንደ ሴፍቲ ታንከር ነው ያሰራሁት። ይሄ ሽንት ቤት አጠቃላይ የሰራተኞቹ የሌለበት ብቻ ፕሮሰሱ ብቻ 53,000 ብር ጨርሷል ሽንት ቤቱ ማለት ነው። የሰራተኛው ደግሞ የእጃቸው በሬቱ በጣም ስለደረቀ ስለማይቆፈር የኛ አካባቢ መሬቱን ለመቆፈር ብቻ 18,000 ብር ነው የተስማማሁት። ሽንት ቤቱ የተሰራበት የሌለበት የእጃቸው ብቻ ማለት ነው። ሽንት ቤት የሰሩት ያናጺዎቹ ብቻ 18,000 ነው። 19,000 ነው የከፈልኳቸው። በቃ 20,000 ብሉት እስከነ ምናምኑ ማለት ነው። እና ሽንት ቤቱ በዚህ መልኩ ነው ያሰራሁት። እንደ ሴፍቲ ታንከር ነው ያሰራሁት። ከዛ መጨረሻ ላይ ደግሞ በፌሮ ነው ያስሞላሁት። ያ መጀመሪያ ላይ እንጨት አደረጉበት። ከዛ በኋላ በፌሮ ማለት ነው ልክ እንደ ብሎኬት ቤት በፌሮ ነው ያሰራሁት። እኔ ሽንት ቤት በጣም ነው የምፈራው በነገራችን ላይ ከመኖሪያው ቤት ይልቅ ሽንት ቤቱ ጥንካሬ ቢኖረው ነው እኔ የምመርጠው በጣም ስለምፈራ ማለት ነው። እና ሽንት ቤቱ በዚህ መልኩ ሰርተውታል። በነገራችን ላይ ያሰራኋቸው አናጺዎች ደቡብ ክልል የትኛውም ቦታ ላይ ይሰራሉ። በተለይ ቤቱን ጭቃ የለጠፉ ሰራተኞችና አጥሩን ያጠሩ ሰዎች በጣም ጎበዝ ሰራተኞች ናቸው። ከፈለጋቸው የትኛውም ቦታ ላይ ሄደው ይሰራሉ። በእኔ አላፍትና በእኔ ዋስትና ስልክ ቁጥራቸውን አስቀምጥላችኋለሁ ማለት ነው። እንግዲህ ሽንት ቤቱ በዚህ መልኩ እየሰሩት ነው፣ አላለቀም። ከዛ በኋላ ደግሞ ሙሉ ያለውን እያንዳንዱን የቤቱ ኮርኒሱ ምኑን ስንት እንደጨረሰብኝ እነግራችኋለሁ። ቀለሙ ምናምን ማለት ነው። ብቻ ቤቱ በጣም ብዙ ወጪ ነው የሚያስወጣችሁ፣ ግን እያረፋችሁ ስትሰሩት ይሻላል። ገባችሁ? ይሄን ይመስላል ማለት ነው። ጅምር ላይ ሲሰራ የነበረው እንደዚህ ነው።
ከዛ በኋላ ደግሞ ያለውን አሳያችኋለሁ። እንግዲህ ጎመን ተክያለሁ። እኔ የጎመን አፍቃሪ ነኝ እንደምታውቁት፣ ጎመን በጣም ነው የምወደው። አሁን ላይ ክረምት ሲመጣ ደግሞ ምን እንደምተክል አጠይቁኝ። በቃ ጎመን ግን የመጀመሪያ ስራዬ ነው። ሳልገባበት ቤቱ ገና እንደተሰራ ነው ጎመን የተከልኩት።